አንድ ነፍሰ ገዳይ በደም የተጨማለቀ ልብሱን በሆቴሉ የቆሻሻ ማጠራቀሚያ ውስጥ ጥሎ በፒጃማ ብቻ ከሆቴሉ እንግዳ መቀበያ ፊት ለፊት ሲያልፍ ማንም ትኩረት አልሰጠውም ነበር። የሆነው በልብ ወለድ ድርሰት ሳይሆን በደጃፍ ሆቴል 7ኛ ፎቅ ላይ ነው። በአንድ ጣራ ስር 2 ዓለም አቀፍ ደረጃ አደገኛ ነፍሰ ገዳዮችን ያስተናገደው ይህ ህንፃ ለምን በታሪክ ውስጥ እጅግ አስፈሪው ቦታ ሆነ? የኤልሳቤጥን የመጨረሻ የቪዲዮ ምስል እንዴት እናብራራዋለን? የዛሬው ዝግጅታችን መልሱን ይዞላችሁ ቀርቧል። ዓመቱ 1994 ነው። የአዲስ አበባን ሰማይ የሚቧጥጠውና በዘመናዊነቱ አቻ የማይገኝለት ደጃፍ ሆቴል በታላቅ ድምቀት ተመርቆ ስራ ይጀምራል። በወቅቱ የህንፃው ግርማ ሞገስ የከተማዋን እንግዶች አይን ይስባል። የእብነ በረድ ወለሉ እንደ መስታወት ያንጸባርቃል። ከጣራው ላይ የተንጠለጠሉት ግዙፍ የክሪስታል መብራቶች በየአዳራሹ ወርቃማ ብርሃን ይረጫሉ። የኮሪደሩ የባለሀብቶችና የዲፕሎማቶች የደስታ ሳቅ ያስተጋባል። ይህ ሆቴል የብልጽግናና የከተማዋ አዲስ ገጽታ ተምሳሌት ሆኖ ይታያል። ነገር ግን ይህ ክብርና ሞገስ እንደ ጧፍ ብርሃን በፍጥነት ይከስማል። ጊዜው ሲነጉድ የከተማዋ የኢኮኖሚ ማዕከል ወደ ሌላ አቅጣጫ ይሻሻላል። ሆቴሉ በቆመበት አካባቢ የድህነት፣ የዝሙትና የጭልምልም ድባብ ቀስ በቀስ መንገስ ይጀምራል። ቀድሞ ባለስልጣናት ይራመዱባቸው የነበሩት ውድ ምንጣፎች አሁን በእድፍና በደም ጠብታዎች ይቆሽሻሉ። ያ ብሩህ ብርሃን ጠፍቶ በምትኩ ጨለማና የሻገተ ሽታ በየክፍሉ ይነግሳል። ዛሬ በመላምት የምናቀርብላችሁ የዚህ ሆቴል ታሪክ ዝም ብሎ የህንፃ ማርጀት ታሪክ አይደለም። ይህ ህንፃ ውበቱን ሲያጣ በውስጡ የሚገቡትም ሰዎች ተስፋቸው የጨለመባቸው ድሆች፣ ማንነታቸውን መደበቅ የሚፈልጉ ወንጀለኞችና የሞት ጥላ ያረፈባቸው ብቸኞች ይሆናሉ። ሆቴሉ ከቅንጦት ማረፊያነት ወደ ጥቁር ቀዳዳ ይቀየራል። የሰው ልጅ መግባት እንጂ መውጣት የማይችልበት፣ ህግ የማይሰራበትና ጨለማው ሚስጥር የሚውጥበት አስፈሪ ስፍራ ይሆናል። በአንድ ወቅት የክብር ምልክት የነበረው ደጃፍ አሁን የሞት ሆቴል ተብሎ መጠራት ጀምሯል። የጥፋቱ መጀመሪያ ግን ገና ነው። አየሩ ይቀዘቅዛል። የሆቴሉ ኮሪደሮች አሁን የቀድሞ ሳቅና የጫማ ኮታ አይሰማባቸውም። ይልቁንም የማይታይ የጭንቅ ድባብ በየክፍሉ ተሰራጭቷል። የደጃፍ ሆቴል ወርቃማ ዘመን አብቅቶ የጨለማው ምዕራፍ ይከፈታል። ዓመቱ 1997 ነው። አንድ በለበሰው ጋቢ ፊቱን የሸፈነ ሰው አቶ ጋላቶ በሚል የሐሰት ስም በሆቴሉ መመዝገቢያ ላይ ይፈርማል። ማንም ማንነቱን አልጠየቀው፣ ማንም አይኑን አላየው። በዚያው ምሽት በ7ኛው ፎቅ ላይ በሚገኘው ክፍል ውስጥ ይህ ሰው መርዝ ጠጥቶ ህይወቱ በሚስጥር ያልፋል። ይህ የመጀመሪያው የሞት ጥሪ ነበር። ከዚያ በኋላ ግን ሞት የደጃፍ ቋሚ እንግዳ ይሆናል። በ1999 ደግሞ አንዲት ወጣት ከ9ኛው ፎቅ በረንዳ ላይ ራሷን ተወረወራለች። አስክሬኗ በሆቴሉ መግቢያ ላይ ሲያርፍ የአካባቢው ነዋሪዎች በፍርሃት ይርዳሉ። ሆቴሉ አሁን የሞት ማረፊያ ተብሎ መጠራት ይጀምራል። በየወሩ ቢያንስ አንድ ሰው በሚስጥር ይሞታል። አንዳንዶች በየክፍላቸው ታንቀው ይገኛሉ። ሌሎች ደግሞ ምንም አይነት የህመም ምልክት ሳይታይባቸው በጠዋት ሬሳቸው ይወጣል። ውድ ደንበኞቻችን እስቲ አስቡት፣ ለምንድን ነው እነዚህ ሁሉ ሰዎች ይሁንኑ ሆቴል ለሞት የሚመርጡት? ምክንያቱ ግልጽ ነው። በደጃፍ ውስጥ ማንም ምንም አያውቅም። እዚህ ቦታ ስምህን መቀየር ትችላለህ፣ ታሪክህን መደበቅ ትችላለህ፣ አልፎ ተርፎም ያለ አንዳች ዱካ መጥፋት ትችላለህ። ሆቴሉ የብቸኞችና ተስፋ የቆረጡ ሰዎች መጠጊያ ሆኗል። ግድግዳዎቹ የሰዎችን የመጨረሻ ጩኸትና የሞት ጣር በዝምታ ይውጣሉ። ይህ የሞት ሰንሰለት ግን ገና ወደ ከፋ ደረጃ ሊሸጋገር ነው። የሰው ደም የሚመጡ አዳኞች በሆቴሉ በሚገቡበት ጊዜ ደርሷል። ዓመቱ 2004 ነው። የከተማዋ ሌሊት በጨለማ ተውጧል። በደጃፍ ሆቴል ዙሪያ የሚሰማው ብቸኛው ድምፅ የውሾች ጩኸትና የሩቅ የመኪና ድምፅ ብቻ ነው። በዚህ ወቅት ነው ረመዳን ካሊድ የተባለ ስም ያለው አዳኝ በሆቴሉ ከፍተኛ ፎቅ ላይ መኖሪያውን አደረገ። ረመዳን ዝምተኛ ነው፣ ግን በውስጡ የሚገነፍል ሰይጣናዊ ፍላጎት አለው። ሌሊት ከሆቴሉ ይወጣል። በከተማዋ ሰፈር እየዞረ ንጹህ ዜጎችን በጭካኔ ይገድላል። ንጋት ሲቃረብ ግን ወደ ደጃፍ ሆቴል ይመለሳል። በሚያስደነግጥ ሁኔታ ረመዳን በደም የተጨማለቀ ልብሱን በሆቴሉ የጋራ ቆሻሻ ማጠራቀሚያ ውስጥ በግልጽ ይጥላል። እዚያም ልክ እንደ ማንኛውም ተራ ሰው በፒጃማው ብቻ በሆቴሉ እንግዳ መቀበያ ፊት ለፊት በዝግታ እያለፈ ወደ ክፍሉ ይወጣል። የሚገርመው ግን የሆቴሉ ሰራተኞችም ሆኑ የጥበቃ አባላት ይህን አሰቃቂ ትዕይንት አይተው እንዳላዩ ራሳቸውን ይዘው ያዞራሉ። ውድ የመላምት ቤተሰቦች እስቲ ለአፍታ ቆም ብላችሁ አስቡት። በአንድ ሆቴል ውስጥ በደም የተጨማለቀ ሰው በየቀኑ ሲመላለስ እያዩ ዝምታ መምረጥ ምን ይባላል? ይህ ዝምታ የሆቴሉን የሞራል ውድቀት በግልጽ ያሳያል። ሆቴሉ ለረመዳን ካሊድ መደበቂያ ብቻ ሳይሆን ለጭካኔውም ምቹ ሜዳ ሆኖታል። በቀን ጥቂት ሳንቲሞችን ለሚከፍል ለማንኛውም ሰው በሩ ክፍት ስለነበረ ነፍሰ ገዳዩ በሰላም ተኝቶ እንዲያድርና ለሚቀጥለው ጥቃት እንዲዘጋጅ ረድቶታል።
ይህ የደጃፍ ሆቴል ታሪክ እጅግ አሳዛኝ ምዕራፍ ነው። ህንፃው አሁን ከሆቴልነት አልፎ የወንጀለኞች መጠጊያና የደም መፍሰሻ ምድር ሆኗል። ረመዳን ካሊድ ለወራት ያህል በዚያ የሞት ግድግዳዎች ውስጥ ተሸሽጎ የብዙዎችን ህይወት ሲቀጥፍ ቆይቷል። ነገር ግን ይህ ሆቴል ሌላም የከፋ ነፍሰ ገዳይ ገና ያስተናግዳል። አየሩ ይበልጥ ይከብዳል። ረመዳን ካሊድ ከሄደ ከዓመታት በኋላ ሌላ ይበልጥ ረቂቅና አደገኛ አዳኝ በደጃፍ ሆቴል በር ላይ ይቆማል። ስሙ ዮሐንስ በርሄ ይባላል። እንደ ቀድሞ ነፍሰ ገዳይ በደም የተጨማለቀ ልብስ አይለብስም። ይልቁንም ራሱን እንደ ታዋቂ ጋዜጠኛና የከተማዋን የድቅድቅ ጨለማ ታሪክ እንደሚዘግብ ጸሐፊ አድርጎ ያቀርባል። ዮሐንስ በሆቴሉ ውስጥ ለሳምንታት ይቀመጣል። በየቀኑ አዳዲስ ሴቶችን ወደ ክፍሉ ይጋብዛል። እነዚህ ሴቶች የህይወት ውጣ ውረድ ያደከማቸውና በሆቴሉ ዙሪያ የሚንከራተቱ ምስኪኖች ናቸው። ነገር ግን ከዮሐንስ ክፍል በህይወት የሚወጣ የለም። ዮሐንስ የሴቶቹን በገዛ ልብሳቸውና በመቀነታቸው እያነቀ ይገላቸዋል። የሚገርመው ግን አስክሬኖቹን ከሆቴሉ አውጥቶ ሲጥል ማንም አያየው። የሆቴሉ ሰራተኞች ለጥያቄ ሲቀርቡ ምንም አላየንም፣ ምንም አልሰማንም የሚል መልስ ብቻ ይሰጣሉ። ውድ ተመልካቾቻችን እስቲ በቅንነት ንገሩን፣ በአንድ ሆቴል ውስጥ ሰዎች እየገቡ ሳይወጡ ሲቀሩ አስተዳደሩ ዝምታን መምረጡ ለወንጀሉ ተባባሪ አያደርገውም? ደጃፍ አሁን ሆቴል መሆኑ ቀርቶ ጥቁር ቀዳዳ ሆኗል። ማንነት የሚጠፋበት፣ ነፍስ የሚቀጠፍበትና የወንጀለኞች ገነት። ዮሐንስ በርሄ በዚህ ስውር ግድግዳ ውስጥ ሆኖ ለሳምንታት ደም ሲያፈስ ቆይቷል። ይህ በመላምት የምናቀርብላችሁ ታሪክ የአንድ ህንፃ ውድቀት እንዴት የክፋት ሁሉ ምንጭ ሊሆን እንደሚችል ትልቅ ማሳያ ነው። ነገር ግን የሆቴሉ ትልቁና ረቂቁ ሚስጥር ገና አልተገለጠም። መላውን ዓለም ያስደነገጠው የኤልሳቤት ተስፋዬ ጉዳይ የሆቴሉን ታሪክ ለዘላለም ሊቀይረው ነው። ዓመቱ 2013 ነው። ወጣቷ ዩኒቨርሲቲ ተማሪ ኤልሳቤት ተስፋዬ ለእረፍት ወደ ከተማዋ ትመጣለች። ያረፈችውም በታሪካዊና ስሙ በገነነው ደጃፍ ሆቴል ነው። መጀመሪያ ላይ ሁሉም ነገር ሰላም ይመስል ነበር። በየቀኑ ለቤተሰቦቿ ትደውላለች። ነገር ግን በአምስተኛው ቀን ያ የለመዱት ድምጽ ይጠፋል። ስልኳ አይነሳም፣ መልእክትም አትመልስም። ፖሊስ ወደ ሆቴሉ ይገባል። እያንዳንዱንም ክፍል፣ እያንዳንዱን ጥግ ይፈትሻሉ። አነፍናፊ ውሾች እስከ ሆቴሉ ጣራ ድረስ ይወጣሉ። ነገር ግን ምንም ፍንጭ የለም። ኤልሳቤት ልክ እንደ ጭስ በና ጠፍታለች። ፍለጋው በርታ ሲል ፖሊስ አንድ አስደንጋጭ ይዞ ይፋ ያደርጋል። ይህ ቪዲዮ መላውን ዓለም በእንቆቅልሽ የሞላ ነበር። በሊፍት ውስጥ ያለው ካሜራ ኤልሳቤትን ለመጨረሻ ጊዜ ቀርጿታል። በሊፍት ውስጥ ትገባለች፣ ብዙ ቁልፎችን ትጫናለች። ነገር ግን በሩ አይዘጋም። ኤልሳቤት በሩ ላይ ቆማ ወደ ውጭ ትመለከታለች። ከማይታይ አካል ለመደበቅ ትሞክራለች። እጆቿን በአየር ላይ እያወዛወዘች ከማንም ጋር እንደማታወራ ሁሉ ታወራለች። በሩ ግን አሁንም ክፍት ነው። ቪዲዮ ሲያበቃ ኤልሳቤት ከአሳንሰሩ ወጥታ ወደ ጨለማው ኮሪደር ስትጠፋ ትታያለች። ውድ ተመልካቾቻችን ይህን ምስል ስታዩ ምን ይሰማችኋል? ብዙዎች መናፍስት እየተከታተሏት ነው አሉ። ሌሎች ደግሞ የሊፍት ጨዋታ እየተጫወተች ነው በማለት በኢንተርኔት ላይ ግምታቸውን አከፋፈሉ። ሳይንቲስቶቹ ግን ይህ የአእምሮ መረበሽ ውጤት ነው ይላሉ። ነገር ግን እውነቱ ከነዚህ ሁሉ ግምቶች በላይ አስፈሪ ነበር። በመላምት የምናቀርብላችሁ የኤልሳቤት ታሪክ ወደማይታሰብ አስደንጋጭ ፍጻሜ እያመራ ነው። ከኤልሳቤት መጥፋት ከ2 ሳምንታት በኋላ በደጃፍ ሆቴል ያረፉ እንግዶች አንድ አስገራሚ ቅሬታን ማቅረብ ይጀምራሉ። የመታጠቢያ ውሃው ሽታ አለው፣ ቀለሙም ወደ ጥቁርነት አድልቷል የሚሉ ድምጾች በረከቱ። የሆቴሉ የጥገና ሰራተኛ የሆነው አቶ ሰለሞን የውሃውን ግፊት ለመፈተሽ ወደ ሆቴሉ ጣሪያ ይወጣል። በዚያ የሚገኙትን 4 ግዙፍ የብረት ውሃ ታንከሮች ሲመለከት የአንደኛው ታንከር ክዳን ተከፍቶ ያገኘዋል። አቶ ሰለሞን መሰላል ተጠቅሞ ወደ ታንከሩ ጫፍ ወጥቶ ወደ ውስጥ ሲመለከት ያየውን ትዕይንት ግን እድሜ ልኩን የሚከተለው መርዶ ይሆናል። የኤልሳቤት አስክሬን ራቁቱን በውሃው ላይ ተንሳፎ ያገኘዋል። ይህ ግኝት መላውን ከተማ ያስደነግጣል። ፖሊስ ምርመራውን ሲያፋጥን የሬሳ ምርመራው ውጤት ሌላ እንቆቅልሽ ይዞ መጣ። ኤልሳቤት ከፍተኛ የአእምሮ ጤና እክል ነበረባት። በደሟ ውስጥም መውሰድ የነበረባትን መድኃኒቶች በአግባቡ እንዳልወሰደች ተረጋገጠ። ይህ ሁኔታ እሷ ላይ ቅዠትና ከፍተኛ መደናገጥን ፈጥሮ ሊሆን እንደሚችል ተገመተ። ራሷን ለመከላከል ወደ ውሃ ታንከር ውስጥ እንደገባችና መውጣት አቅቷት እንደሰመጠች በይፋ ተነገረ። ነገር ግን የኢንተርኔት ተጠቃሚዎች ሌላ አስደንጋጭ ግጥምጥሞሽ አገኙ። በዚያው ሰሞን በአካባቢው የሳምባ ነቀርሳ በሽታ ተከስቶ ነበር። ይህ በሽታ ለመለየት የሚደረገው ሳይንሳዊ ምርመራ ደግሞ ላሜልሳ ይባላል። የሟቿ ስም ኤልሳቤት መሆኑና የምርመራው ስም ላሜልሳ መሆኑ ይህ የባዮሎጂ ሙከራ የታጀበ ሴራ ነው የሚሉ ወሬዎችን አናፈሰ። መላምት እንደምንረዳው አንዳንድ ጊዜ እውነታውን ከፈጠራ ታሪክ ላይ ግራ የሚያጋባ ይሆናል።
ኤልሳቤጥ ሜትር ከ70 የምትረዝም ወጣት ስትሆን 2 ሜትር በላይ የሚረዝመው ታንከር እንዴት ልትወጣ ቻለች? ይህ ጥያቄ እስካሁን ድረስ መልስ አላገኘም። ዛሬም ቢሆን የደጃፍ ሆቴል ግድግዳዎች እንደቆሙ ናቸው። ነገር ግን ያ የቀድሞ ድምቀትና ግርማ ሞገስ አሁን የለም። በህንፃው ላይ ያለው ቀለም እየተላጠ፣ ግድግዳዎቹም በእርጅና በሻጋታ እየተሸፈኑ፣ ሆቴሉ ስሙን ቀይሮ ለተቸገሩ ሰዎች መጠለያነት እንዲያገለግል ቢደረግም አሁንም ድረስ በውስጡ የሚኖሩት ሰዎች በሰላም አይተኙም። በየኮሪደሩ የሚሰማው እንግዳ ድምጽ፣ የማይታይና የሰው ጥላ የከበደ ድባብ ዛሬም ድረስ የህንፃው መለያዎች ናቸው። ይህ ሆቴል ለከተማዋ የቆመ ትልቅ ቁስል ነው። በደጃፍ ግድግዳዎች ውስጥ የጠፉት ነፍሳት፣ የተፈጸሙት ግድያዎችና የኤልሳቤጥ ምስጢራዊ ሞት ህንፃውን ከግዑዝ ድንጋይነት አልፎ የክፋትና የሐዘን መጋዘን አድርገውታል። የሆቴሉ አስተዳደር አሁን ህንፃውን ለሽያጭ ቢያቀርበውም በደም የራሰውና በሚስጥር የተተበተበውን ይህን እርጉም ስፍራ የሚገዛው ግን ጠፍቷል። ውድ የመላምት ቤተሰቦች፣ የደጃፍ ታሪክ አንድ ትልቅ እውነትን ያስተምረናል። በከተሞቻችን መሃል የምናያቸው አንጸባራቂ ህንፃዎች ሁሉ በውስጣቸው ብርሃን ብቻ አልያዙም። አንዳንዶቹ እንደ ደጃፍ ሆቴል የሰው ልጅ ሚስጥርና ህመም የሚውጡ ጥቁር ቀዳዳዎች ናቸው። የኤልሳቤጥ የመጨረሻው ሚስጥር ግን ዛሬም ድረስ የታሸገ ውሃ ታንከር ውስጥ እንደተቀበረ ይኖራል። በደጃፍ ኮሪደሮች ውስጥ አሁንም የሚሰማው ያ ቀጭን የእግር ኮቴ ማን ይሆን? ምናልባትም ታሪኩ ገና አልተፈጸመም።